ማዘር ደግሞ ምንድነው በእናትሽ አንድ ልጅሽ አይደለው እንዴ እና ይሆንክስ እንደሆነ በዚህ እድሜ መዋሸት አለበት በእናትሽ የዛሬን ብቻ በእናትሽ ከጉዳውጪ ማዘቲ በእናትሽ አንተ እንዴት አንድን ሴት ማሳመን አቃተህ እንዴ ቆይ አንተ በማን ወጥተህ ነው አባትህ ለሚያኑ አራዳ የመሃል ፒያሳ ልጅ አስፋልት በቴስታ ሲሸርፉ ያደጉ እኔም ቦም እንደው ለቂ ነኝ ስንቱን ሳሰልፍ የኖርኩ መጨረሻ ላይ ያንተ አባት እንደው ችክ ብለው ወደኩ እንዲሳቸው ላይ ማዘር ጊዜው እኮ ነው በእናትሽ በቃ ቺኮቹ በጤባር ብቻ ሆነ የሚያምኑት ምን በፉገራው ነው የሚያምኑት ታዲያ ፎገራቸው እዛ ያንተው ነው መሰለኝ ይጮሃል ይዳንሳ ደውለች ዛሬም ብቻ ዘመናዊ ፋራ የማውቃቸውን ወንዶች በጫማቸው ላይ ያለው ይሄ ጫማ ደግሞ ከሳምንት በፊት ጣሊያን ነበር እንኳን ደህና መጣ ብየዋለሁ ሰውን በጫማ የምታስታውስ አንቺን አየሁ ፊት ተባነነበት ባክህ ሰው ተመሳሰለ ወይስ እየተለዋወጠ አስቸገረሽ ሙዴ ገባ ሳትሆን አትቀርም ቆንጅናሽን ማድነቅ ይፈቀዳል ማራኪ ይባላል ይገባሻል አዎ እኔም እጄ ወደ ላይ ሰቅያለሁ ስምህን አልነገርከኝም ምርኮኛው በይ አንቺ ማራኪ እኔ ምርኮኛ ያው ፍርዱን ስጪኛ ቀልደኛ ነህ አድናቂ ብትኝ ወዳለሁ ተጫዋች ሰው ደስ ይላል ካልሽሽ ታክሲውን ጠፋ ወረድ ያልን እንጠብቅ አንድ ቦታ ከመቆም ይሻላል በመቆም ደከመ ሻይ ቡና እንበላ ፀሐዩስ የሆነ ነገር ዘጂ የዚህ ክትፎ ቆንጆ እና በአንድ ቀን ትውቅ መጣ ነበር ይገባኛል አንድ አሪፍ ቤት ላሳይ ዛሬ እሺ አት ከማሚ ጋር ተጣላው ደግሞ ምን ነው ዶሮ ወጥ አቅርባ ቢያትለኝም ጎሽ እንኳን በላሽ አልበላሁም ወይ ሆዴ ቀድመኝ መተሃል ለሊቱን በግድ ነው የነጋው ትናንት ባላይ ቅር አለኝ ከኔያት ብሽም ዛሬ ግን ደስ አለኝ ከኔያት በልጭም ዛሬ የት እንደምወስድ ታውቃለህ ያው ምግብ ቤት ይሆናል አዲሱን ክትፎ ቤት ታውቃለህ አንቺ የመራሽኝ ይደርሳለሁ ጓደኛዬ እኮ ናት የነገረችኝ እኔን አስፈጀችኝ ምን አልከኝ እንሂዳ እንግዲህ እሷንም ልጥራት ሌላ ቀን እንቅጠራት ልታይ ትፈልጋለች ጥሬ ስጋ ትወዳለች ያክስቴ ልጅማ ቸኩላለች እሷም ስጋ ትወዳለች ለዲም ስላንተ ነገርኳት እሷንም ሳታቀኝ ናፈኳት ቀላል ያንቺ ሰዎች የኔም ናቸው ይሄንንም ልንገራቸው ስትያቸው ያንቺ ከሆኑ የኔም ናቸው መቼ ልቅጠራቸው ከናፈቁኝ እንዳያሳቅቁኝ በሬ እስክጥል ይጠብቁኝ ጉዴ ወይ ሆዴ ወይኔ ጉዴ ምን ነው ዘመዴ ግን እንደዚህ ባንዴ የኔ አይብስም ጓዴ ስትናፍቀኝ እኮ ነው ጎረድ ላክልኝ አልኩ በላክሽው ላዳላኩልሽ ወዲያው ስልክን ዘጋህብኝ እንጂ መጀመሪያው ሁለት አትይኝም ነበር በምን አወቅ እንደጣፈጠሽ ይገባኛል በጣም ያምራል ዋጋው ግን ይመራል ምን አልከኝ ወዲህ ነው ዘመዴ እንድሻልሽ ብዬ ጎረድ ላኩልሽ እንዴት እንደሚጣፍጥ አትጠይቀኝ አፈጠሻ በጣም እንዴት አይጣፍጥሽ ሰኞ እዛው ቤት ሄደን ትጋብዘኛለህ ነገም ግብዣ አለብኝ ገና የተዋወቅንበት ቀን እኮ ነው አንደኛ ሳምንታችን አመት የመሰለኝ ገና ሳምንታችን ነው ለካባክሽ ልክ ሳምንቱ አቤት ክብደቱ ሰኞ ጸጉሬን አሰርተህ ጎረድና በወይን እንጫወታለን አረ ዛሬ ደግሞ እሑድ ስለሆነ ዱከም ወጣ እንበላ ስጋ ልንበላ ለለውጥ አይሻልም ምን ነው ወዴ ገርሞኝ ጉዴ ስቃለህ እንዴ ለዚያውም በድዴ ነው ዝም አልክ ትንሽ ከቆየው ኡሳል አልቀርም እንዴት ነው የምታይኝ ደግሞ ገርመሽኝ እንዴት ገርመሽኝ በፍቅርሽ አስረሽኝ በስጋ ጠምደሽኝ ዋይ አሰኘሽኝ ምን ለማለት ፈልገህ ነው አትቆጪ መላጥ ነው ባንተ ቤት አታፍጪ የሰው ልክ ወቅሽ አራትንጫጪ ድሮም ወንዶች ስትባሉ ወደድኩሽ አበድኩልሽ ሞትኩልሽ ትሉና ወንዶች ሁሉ ምን በደሉ ወረተኞች ናቸው በእኔ ምክንያት ሁሉ ማውቀስ አለብሽ ታዲያ ለዚህ ነው የገረመ ያደላት የመኪና ቁልፍ ይሰጣታል እኔ እኮ ለጨዋታ ነው ወዲ ጨዋታ ነው በቃ ይቅርታ እንዴ ወደ ዱከም እንሂድ በቃ የወደደ መቼም አይጨክንም ከዚያ በፊት ውዴ ወይዬ ሆዴ ሳምንት የተገናኘንበት ታክሲ ተራ አጠገብ አንድ ሰው ላናገር ወይ ጣጣ ስጋው እንዲበላ ወይኑ እንዲጠጣ ገንዘብ ላምጣው ፍጥነት እንድንወጣ እሺ ፍቅር እሺ ኦኬ አንቺን ቆርጣ ብልቼ ነደቼ ሲያዩሽ ግን አንበሳት መስል ድንም ተቀባጥረው ባይኔ ጣጣ ኪሴ ተቀጣ ምን ታልጎመጉማለህ በስልክ ጋብዛይ ነው በግንባር ጋብዛይ ነው በህልምሽ ጋብዛይ ነው ምን ነው ገረመ ሰኞ ስጋ ማክሰኞ ስጋ ጥሎብሽ የጾማት ምን ቀይወጥ እንኳን አታጂ ዘለሽ ክትፎ ላይ ዘለሽ ስጋ ላይ በተወደደ ስጋ ምን በወጣኝ ጎን የልወጋ እኔ ቀልድ አልፈልግም አልኩ ማን ነበር ያልሽኝ ስምሽን ሆዴ ውዴ ቀረ ማራኪ ረባኪ የዛሬ ሳምንት እዚህ ጋር አይደል ያገኘሁሽ እና ምን ይጣበስ
አይኔ ባየው ተክለፍልፌ በቀል ማዳዋፊ ሳይገርፉኝ ለፍልፌ አንበሳ ገጥመሽኛው ኪሳራውን አትርፌ ወዴት ልትሄድ ነው ጥለኸኝ? ያገኘውሽ ቦታ አድርሼሻለሁ አንቺ ሆድ እንጂ ልብ የለሽም። ሉካንዳ ቤት ከፍቼ እስከመጣ እዚሁ ጋር ጠብቂኝ። ወንጀል ተከሶ ፍርድ ቤት ቀረበ። ክሱም ያንዲት ተማሪ ያንገት ሐብል ወርቅ ቀምተሃል የሚል ነው። ክሱ ተደመጠ። ምስክሮች ቃላቸውን ሰጡ። ወጣቱም ስለተከሰሰበት ወንጀል ቃሉን እንዲሰጥ ተጠየቀ። ቃሉንም እንዲሰጠ ቀሚሷን አርፋታለሁ ችኬ ነበረች ልከርካት ትምሮ ቤቷ መረሽኩ እምቢ ብላ ገጀረች ብዙ ሰዓት እትት አልኳት እንደ ፋሩካ ግጅር አለች እኔም ነቀልኩ በጣም እምቢ ብላ መገገሟ ደንፏ ሲያዘኝ በሾዳ ጥፊ አንዴ ልቀዳት ስል መቀዋ ላይ ያለውን ጩባዋን ባይኑካዎቼ ክላም አደረኩኝ በቃ ከምከንታት ጩባዋን መንጫ አድርጌ በመርሽ ይሻለኛል አልኩና ጩባዋን ተረክቢያት ልሸበለል ስል ተባነነብኝ ዛፓ መጥቶ ጋማ ብሎኝ ሸቤ ገባው ፍርድ ቤቱ መቼም የፎንቃን ሙድ ያውቀዋል የጀለሴን ጩባ መንጪ እስከማድረግ ያደረሰኝ ፎንቃ መሆኑን ነቄ ብሎ አስተያየት እንዲያደርግልኝ አስካደርጋለሁ ወጣቱ ቃሉን ሰጥቶ ጨረሰ ዳኞቹ ግራ በመጋባት ስሜት ወጣቱን በጥሞና ካዳመጡት በኋላ የሚከተለውን ውሳኔ አስተላለፉ የተከሳሽ ሙሉ ቃል በአማርኛ ተተርጉሞ ይቅረብልን አማይን ጠርጌ ነው የወጣው ሰው ልጠብቅ ነው እዚህ ጋር ቁጭ አልኩ ጀለሴ የነሽ ሰፈር መኪናዬን እያሳጠብኩ ስሚ ጎቢው ቾምቤን ቦዛ ቤት አግኝቼው ከነ ጀምስ ጋር ሆኖ ፖስት ያላለኝም ቦዛዬን አዝዤልሽ የመጨረሻ ጨረር እየለቀቀ እንዴ ዱቅ ልበል ትላንት ጩባ ልፏል ነበር አመድ ለበሶች ምናምን እያሾፈኝ አልተንበጫበጨም አስተል ብዬ ወጣ ስሚ ጎቢው ትላንት ፍሙ ስንነፋ ፋዘርን ሾፌ ወዲያው ከርትሼ ሻጅ አልመጣሁት ለካ ሾፎኛል እኔ ልሽ አልባነነም ብዬ ቤት ስገባ እንዴት ፍሙ ትነፋለ ብሎ ይጣልብኝም እሞታለሁ እንዴት ያላደረኩትን አደረክ ትለኛለህ ብዬ ቀወጥኩታ በዛ ቢለኝ በዚህ የመጪ ገተርኩበት ፋዘርን ታውቂው አይደል እንዴ ገተታ ይወድም እትትብዬ 23 ተሳስረው ወዲያው ይሰምጥልኝም ገንዤ ወጣ ገነዛ ቢልሽ ገነዛ መሰለሽ ማመሰልኩሽ ቴዶ እኮ ነኝ ጻዳ አድርጌ ነው የገነስኩት ጎቢው በቃ ቀሪውን ጭዌ ስትመጪ እናፈከዋለን እስተ አንተ አባተን ገንዘህ መተህ ነው እዚህ ቁጭ ያልከው ዲፋል ምን ታጣለ ምን ይላል እሱ አባትንም ያህል ነገር ገንዘህ መተህ አስከሬን ቤት አስቀምጠህ ነጠላ ሸርጠህ እየየብለህ እንደማልቀስ እዚህ መተህ ጫማህን እያስጠረክ ወሬ ትሰልቃለህ ለግነዛ ደግሞ ምን ማልቀስ ያስፈልጋል እዚህ ሰፈር እኮ የታወቁ ገናጅ ነኝ ፋዘር እውነትህን ነው የምሬን ነው የምልህ ይረዲያ ምን ይመስላል ባካችሁ ነውረኛ አባቱን ገንዞ መጥቶ እዚህ ሸዋልባን ነው ሸዋዬ ሸዋዬ ወይዘሮ ሸዋዬ ማብሮኝ ነበሩ አብራችሁን የገነዛችሁት አባትህን አዎ አባረበላ አባትንም ያህል ነገር እንዴ ምን እንደው ምን ቢበድል ምን ቢያረግህ ነው አባትህን ገንዘህ መተህ እዚህ ቁጭ ብለህ ጫማህን የምታስቀርገው እዚህ እንዲህ እንቶ ፈንቶ ነገር ትዘላብዳለህ ፋዘር የይቤ ፋዘር አይደሉ እንዴ እኔ እኮ አርፎታለሁ ወደዛ ይቤ አባትህን ገንዘህ መተህ እኔን ደግሞ አሳርፋለሁ ትለኛለህ በፋንታ ዋ ፋዘር ገንዬ ማለት አልገባሁትም እንዴ ሆነ ሳቢ ፈልጌ አሳምኜው ተቀበልኩት ፍራንክ ተቀበልኩት ማለት እኮ ነው ታዲያ በቀጥታ መናገር ትችል አልነበረም እንዴ እዚህ ሁሉ ነገር ውስጥ ምን አስገባ እንዴ ምንድነው ነገሩ ቋንቋችንን ወዴት እየወሰዳችሁት ነው እዛ ፈለጣ እዚህ ግነዛ ሌላ ቦታ ደግሞ ሌላ እኔም ነው ምንድነው ምን አይነት አነጋገር ነው ይሄ እስቴል በቃ እናመቻመቻው ይዳንተ አሁንም በቀጥታ ተናገር ቋንቋችንን ወዴት እየወሰዳችሁት ነው እያሳደጋችሁት እየገደላችሁት እያቀጨጫችሁት የት ጋር ነው ያለው ምን እያረጋችሁት ነው እሺ በቃ እናስተካክለዋለን በቂ ቋንቋ አለን አስተካክላችሁ ተናገሩ